እሺ አንተ ስም ማን ነው? ለልሳን። እሺ ስንት ክፍል አንተ? አራተኛ። አንተስ? እኔም አራተኛ። አንተስ? አራተኛ። አንተስ? አራተኛ። የት ነው የምትማሩት? ወራኛ ላይ ነው። ካሮወንጂ ላይ የሚባል ትምህርት ቤት አለ? እሺ እኔ መጣሁት ከአዲስ አበባ ነው። አዲስ አበባን ታውቃላችሁ? ማን ነው የሚያውቀው? አንተ ሄደህ ነበር? ምን አየህ ሄደህ? ሁሉ ምን ለምሳሌ ደስ ያለ ምንድን ነው? እዛ ሁሉም አለ። መኪናም አለ። እንትን አለ። ምን አለ? አምቡላንስም አለ አዲስ አበባ። እዚህ የለም እንደ አምቡላንስ? አንዳንድ አለ። አንዳንድ። እሺ ሌላ ብዙ ነው። ብዙ ነገር አየህ? ወንጪ ግን በጣም ነው የሚያምረው አይደል? ከአዲስ አበባ አይደል? እሺ ሌላስ? ለአዲስ አበባ ሄሊኮፕተር አለ። አዲስ አበባ ሄሊኮፕተር አለ። እዚህ የለም? እዚህ የለም ሄሊኮፕተር የለም እዚህ። እሺ ሌላስ? ፎቅ አለ። አዲስ አበባ ፎቅ አለ። እዚህስ? ፎቅ የለም። እዚህ ደግሞ ተራራ፣ የሚያማምር ተራራ ነው ያለው አይደል? ስታድጉ ምንድነው መሆን የምትፈልጉት? ትምህርት ጨርሼ ዶክተር እሆናለሁ። ለምን ፈለግክ ዶክተር መሆን? ሐኪም ቤት እሰራለሁ። ሐኪም ቤት መስራት ደስ ይላል? ደስ ይላል? እሺ ሌሊሳ አንተስ ምን መሆን ነው የምትፈልገው? ሹፌር። ለምን ፈለግከው? ሰው መጫን ደስ ይላል? ሌላስ? መኪና መንዳት ትወዳለህ እንዴ? ምን አይነት መኪና ነው የምትወደው? ሃይሩፍ። ሃይሩፍ እንዲኖር ትፈልጋለህ? ስንት ብር ነው እንዴ ሃይሩፍ የሚሸጠው? ብዙም አታውቀውም ግን ሃይሩፍ እንዲኖር ትፈልጋለህ? ከዛ እሱ መንዳት ነው? እሺ አንተስ ቀነኒሳ ምን መሆን ነው የምትፈልገው? በርሲሳ። አስተማሪ መሆን ትፈልጋለህ? የምን አስተማሪ? ህፃኖችን። ለምንድን ነው የፈለከው? ነው ደስ ይላል። እሺ ኦብሳስ ምን መሆን ትፈልጋለህ? የአውሮፕላን ሹፌር። ፓይለት መሆን ትፈልጋለህ? በጣም ጎበዝ። የት ነው የምትወስደኝ ፓይለት ስትሆን? እኔ ሀገር ትወስደኛለህ? ወደ አዲስ አበባ። ኧረ ከአዲስ አበባ ውጭስ አትፈልግም? ከየት ወዴት ነው የምትመላለሰው? ወደ ውጭ። ከወሊሶ አዲስ አበባ? ውጭ። ከወሊሶ አዲስ አበባ ነው የምትመላለሰው? ትምህርት በሌላችሁ ቀን ምን ስራ ነው የምትሰሩት እዚህ? አሁን ሰው ጋር ነው የምንሄደው። ሰው ጋር ረቢራ ምን ነው የምትሰራው? ከትምህርት ቤት ስትመጣ? ትምህርት ቤት ወደ ቤት ከገባ ስራ። ምን ስራ? ከብቶቹን ልጠብቅ። ይኸው ደህና ምናምን እሰራለሁ። ከብቶች ትጠብቃለህ? ስንት ከብት አላችሁ? 20። አንዱ 10 ነው። የማን ከብት ነው? አንዱ 10 ነው። እሺ ሌላስ? የኛ ደግሞ 10 ነው። የእናንተ 10 ነው። የወንድምህንም ያንተንም ትጠብቃለህ? ምን ነው ከብት? ምን በሬ ነው ፈረስ ነው ምንድን ነው? አህያም አለ። በጎችስ? አለ። ፈረስ አለ እንዴ አንተ? ፈረስ ስትጋልብ ቅድም አይቻለሁ አይደል? ማን ነው ስሙ ፈረሱ? ፈረሱ ስሙ ማን? ቡሎ ይባላል። አንተም ፈረስ አለ? ማን ነው ስሙ? ዳባ። አንተስ? ዳማ ነው የሚባለው አንተ? ያንተስ ፈረስ? ጉራቻ። ታድላችሁ ፈረስ አላችሁ? አንድ ፈረስ አሰጡኝ። ለኔ አሰጠኝም አንድ ፈረስ? ልውሰድ? ወደ ሰው ይዤው ልሂድ? እሺ ማንን ነው የምትሰጠኝ? ቡሎን? እሺ ዘፈን የሚወድ ሰው ማን ነው ከእናንተ ውስጥ? አቲያ ባላፋ ማጉርጉር ተቀብዬ ሲማልታፋ ዋይ ካዮ ደብሴ ካራላጋ ፈልሜ ኢዳቲ ጉረማኔ ማልታኑ አካታኑ ነምኑቲ ማልታና አካታኑ ታና ማልታና አካታኑ ታና ኡሎቢኖ ካራላጋ ፈልማኔ ኢዳቲ ጉረማኔ ማልታኑ አካታኑ ታና ኑቲ ማልታና አካታኑ ታና ጎበዝ። አጨብጭቡለት። ሌላ የሚዘፍን ሰው የለም? ያሸልማል። ማጀተሬ ጋፉማቺ ኬሱ አካ ጉማንዳ ገልተኔ ዋዳ ገልቴ ኦሶ ገንደረ ደምቱ ቢስራ ገረገሌ ማልጀንተ ጋፈኑ ወልገኙ አካ ጉማንዳ ገልቴ ዳቻኔ ካየሮንጋ እንቱ
sabako kodati enu nusi walale ati enu shakine shaki ati enu shakine shaki asi gugufta ati enu shakine shaki ati enu shakine shaki nusi walale ati enu shakine shaki ጎበዝ አጨብጭቡለት። እዚህ ወንጭ ለማየት ብዙ ሰዎች ይመጣሉ አይደል? እነሱ ሲመጡ እናንተ ምንድነው ስንት ነው አንድ ዱላ የምትሸጠው? 20 ብር። አይ ተራራው ምናምን ሲወርዱ እንዲደገፉበት ነው። እሺ አንተስ ምን ታደርጋለህ? እኔም እሰጣለሁ። ዱላ ትሸጣለህ? አንተስ? እሰጣለሁ። ዱላ አንተም እሰጣለሁ። ዱላ ነው የምትሸጡት ሁላችሁ? ፈረስስ ታከራያላችሁ? ማን ነው ፈረስ የሚያከራየው? አንተ። ስንት ነው አንድ ፈረስ የምታከራየው? 200። እንዴ በጣም ሀብታም ነህ በዚህ እድሜ። በጣም ሀብታም ነህ አይደል? ነህ አይደል? እኮ ስንት ብር አለ አሁን? ስንት ብር አለ? 5000 እያጠራቀምክ ነው? በጣም ጎበዝ። አንተ ስንት አለ? 200 አለ። የት ነው የምታጠራቅመው? የት ነው? ባንክ ቤት ውስጥ? አንተስ? 3000 ብር። ኧረ አንተስ? 200 ነው። 200 የት ነው የምታጠራቅመው አንተስ? ባንክ እየሄድክ የኦሮሚያ ባንክ ታድላችሁ። በዚህ እድሜያችሁ ባንክ አካውንት ከፍታችሁ ብዙ ብር አላችሁ። ምን ልታደርግበት አሰብክ ብሩን ታዲያ? ደብተር እስክሪብቶ ምናምን ራሳችሁ ናችሁ የምትገዙት? ቦርሳ ነው ለትምህርት ቤት። ምን ታደርግበታለህ ብሩን አንተስ? ቆጮ ምናምን ቆጮ ሱሪ ትገዛለህ? ሌሊሳስ? ያንተ 5000 ብዙ ነው። ምን ልታደርግበት አሰብክ? በቤት ነው የሚሰራው። ቤት ልትሰራበት? እዚህ አካባቢ በ5000 ብር ቤት ይሰራል እንዴ? ይሰራል? መሬት አለ እንዴ? ከባለ ሀብቶች ጋር ነው የተቀመጥኩት። ምን ያክል መሬት አለ? ዛፍ አለ። ዛፉ ተሽጦ የሚገባው ብር ያንተ ነው? ረቢራ አንተስ ምን ልታደርግበት አሰብክ ብሩ? ለከፍቶች ምን ይገዛሉ? ለከፍቶች ምግብ ትገዛለህ እንዴ? በራስ ብር ነው እንዴ የምትገዛላቸው? ሁሌ በራስ ብር ነው የምትገዛላቸው? ነው ብር። ወደፊት ብዙ ብር ሲኖርህ ምንድነው መግዛት የምትፈልገው? ብዙ ብር ሲኖርህ ወደፊት ቤት። የት አካባቢ? ከተማ ውስጥ። እዚህ ወንጪ? ወንጪ ከተማ ውስጥ። ምን አይነት ቤት? ፎቅ። ስንት ፎቅ? 4ኛ። ለምን 4ኛ? ለምን 4ኛ ፈለክ? ዝም ብሎ ነው። ፎቅ ነው ግን የምትፈልገው ሁሌ? ጎበዝ። በርትተህ ከሰራህ ትችላለህ አይደል? ገና ካሁኑ እያጠራቀምክ ነው። በጣም ጎበዝ ልጆች። ወንጪ የመጡ ሰዎች ወደ ከተማ ወደ አዲስ አበባ ሲመለሱ ምን ይዘው ነው የሚሄዱት? ቆጮ ምናምን። ቆጮ። ሌላስ? ድንች። እሺ። ጎመን። እንደዚህ ነው። ማርም አለ አይደል? ማር የማር ሀገር ነው አይደል? እናንተ ጋር ማር አለ? አለ? ትሰጠኛለህ? ቤታችሁ እንግዳ ሲመጣ ምን እንደምታቀርቡት? ምን ታቀርባላችሁ? ለፈለጋችሁ። ከከተማ ወደዚህ የሚመጣ ሰውስ ምን ይዞላችሁ ይመጣ ደስ ይላችኋል? ልብስ፣ ስኳር፣ ቡና። ልብስ፣ ስኳር፣ ቡና። ሌላስ? እስክሪብቶና ደብተር። እስክሪብቶና ደብተር ስንት ነው የሚሸጠው እዚህ? ደብተር 50 ብር ነው። ደብተር 50 ብር ነው። እስክሪብቶስ? 20 ብር ነው። እውነትም ከአዲስ አበባ ወደዚህ የሚመጡ ሰዎች ደብተርና እስክሪብቶ ይዘው ይመጣሉ አይደለ? እሺ። ጥምቀት እዚህ ይከበራል። የተገናኘ ነውም የጥምቀት በዓል ላይ ነው። እንዴት ነው የሚከበረው ጥምቀት እዚህ ወንጪ? ሁሉም ቀን ይመጣል። እሺ። ከመጣ ሰው በጀልባ ይሄዳል። እሺ። ይሄዳል። ከዛ ሄዶ ይገባል ወደ ቤት። እሺ። ከገባ ከረሜላ ገዝቶ ይገባል። ልጆቹ ይሰጣል። ልጆቹ ደግሞ ትወጃለህ። ለጥምቀት ምን ትላላችሁ? ትዘምራላችሁ? መዝሙር? እስኪ ዘምሩልኝ አንድ። ጋላት አብራችሁ አግዙት። አማባራ ባራቲ ጋላት ፈማዳ አማባራ ባራቲ አማባራ ባራቲ ሞቴዳቲ አማባራ ባራቲ ሞቴዳቲ ጋላት ፈማዳ አማባራ ባራቲ ጋላት ፈማዳ አማባራ ባራቲ አማባራ ባራቲ ሞቴዳቲ አማባራ ባራቲ ሞቴዳቲ። ጎበዝ። ስልክ ትፈልጋላችሁ?
ስልክ አላችሁ እንዴ? የላችሁ። ቢኖራችሁ ምን ታደርጉበታላችሁ? ስልክ ከመጣ ችግር ከመጣ ትደውላላችሁ። ችግር ሲመጣ ይደወላል። እሺ ከዛ ችግሩ ታገኛላችሁ። ምን ይገኛል? ኮምፒውተር ታውቃላችሁ? ኮምፒውተር ታውቃለህ? ሌሊሳ አታውቅም? አንተስ? አታውቅም? አንተስ? ረቢራ ግን ያውቃል። ምንድነው ኮምፒውተር? ትልቆቹ ኮሌጅ ምናምን ኮሌጅ እንደዛ ነገር ይፈልጋል። ኮሌጅ የሄዱ ሰዎች የሚይዙት ነው ኮምፒውተር። ስራው ምን የሚያደርግ ይመስላል? ምንድነው ስራው? ስራው ምን ይሰራል? ኮምፒውተር ምን ይሰራል? አሁን እናንተ ታያል። እኛ እንታያለን በኮምፒውተር። እኔ ነኝ ታውቃለህ እንዴ? ታውቀኛለህ? እኔ አላውቅም። ስሜ ማን ነው? እኔ ናፍቆት ነኝ። እኔ ነኝ ናፍቆት ነው። እሺ ከዛ ሌላስ ምን ይታያል? ሌላስ ሁሉም ምን ሌላ ምን ሰዎች ከብቶቹ ከጠፋ ይታያል። ከብትም ሲጠፋ በኮምፒውተር ያሳያል። እሺ አሁን ወደዚህ ወደ ወንጪ የሚመጡ ሰዎች አሉ አይደል? እዚህ ወደ ወንጪ ሲመጡ የምታስተላልፉላቸው መልእክት አለ? ምን ይዘው እንዲመጡ ትመክሯቸዋላችሁ? እዚህ አካባቢ ላይ ደግሞ ምን አለ ትሏቸዋላችሁ? ረቢራ ኳስ እንጫወታለን። እሺ ሁሉም እንጫወታለን። በጀልባ እንሄዳለን። እሺ በፈረስ እንሄዳለን። እሺ ኩባ አለ። ኩባ ታጫውታችኋላችሁ? እሺ ሌላስ? እሺ ሌላስ? ረቢራ እዚህ አካባቢ ልጆች ቶሎ ነው ወደ ትዳር የሚሄዱት፣ ያገባሉ አሉ። በስንት አመታችሁ ነው የምታገቡት? ምናምን ነው። አንተ መቼ ታገባለህ? ትልቅ ስለሆነ። ማን ነው ስሟ? ሀዊ ነው ስሟ? እሺ የት ነው ያለችው? ከተማ ናት? የት ከተማ ነው የምትኖረው? አምቦ። እንዴ አምቦ እኮ አምቦ ሩቅ አይደል? የት ተገናኛችሁ? በምን ተገናኛችሁ? በስልክ። ረቢሲንጋ መጀመሪያ እንዴት ተዋወቃችሁ? ትንሽ እያላችሁ። ከዛስ? ከዛ ከተማ ሄደች። አምቦ ሄደች። እሺ በምን ትገናኛላችሁ? አሁን በስልክ። ምን ትላለች እየደወለች? ምን ትላለች? እመጣለሁ አለች። እመጣለሁ ብላ ግን ቆየች አይደል? ምን ይደረገ። እሺ መቼ ልትመጣ አሰበች? መስቀል ላይ ስትመጣ ምን ይደረጋል? ምን ታደርጋለህ አንተ ስትመጣ? እሷ ስጋ ቆጮ ምናምን ዳሽ ጠብቃለሁ። ይዘጋጃል። ከዛስ? እሱ ከመጣ ወደ ውጭ ወጥቶ ጠብቃለሁ። ውጭ ወጥተህ ትቀበላታለህ? እሺ ከዛስ? ከዛ እቃ ምናምን ላግዛለሁ። እቃ ታግዛታለህ? እሺ ከዛ ወደ ቤት እንገባለን። ወደ ቤት ትገባላችሁ? መቼ ነው የምትጋቡት? ትዳር መቼ ነው የምትጋቡት? ትልቅ ስለሆነ። እስከዛስ ታዲያ ሀዊ ትጠብቃለች? ስንት አመቷ ነው እሷ? እሱ አላውቅም። ሀዊን አታውቅም? ማነው ታላቅ? አንተ ነው የምትታልቃት? አንተ ታላቅ ነህ። ቤተሰቦች ያውቋታል? የአንተ እናትና አባት ሀዊን ያውቋታል? አስተዋውቀሃል? መቼ? ድሮ ጨርሰሃል አብዛኛውን ነገር? ከብት ነው የምትሰጠው? ብር ነው የምትሰጠው? ጥሎሽ ስትጥል ሽማግሌ ይላካል አይደል? ምንድነው የምትሰጠው ለሷ ቤተሰቦች? ከብት ወይ ብር አዘጋጅተሃል አንተ? ስንት ከብት? አንድ ብቻ ይሰጣል እንዴ ጥሎሽ? ትልቁን መርጠህ? በጣም ጎበዝ። አንተስ ሌሊስ መቼ ነው የምታገባው? የት ናት ያንተ ሚስት ደግሞ? እዚህ ነው። ስሟ ማን ነው? አስቴር። የት ነው ያለችው አስቴር? እዚህ ነው። የት? ወንጪ። ስንት አመቷ ነው? እድሜዋን አትጠይቁም እናንተ በጣም ጎበዞች ናችሁ። የት ነው የምትኖረው? እዚህ ወንጪ ናት። የት ነው የተዋወቃችሁት? ትምህርት ቤት። አብራችሁ ነው የምትማሩት? አንተስ እንደ ረቢራ ጥሎሽ አዘጋጅተሃል? ምን አዘጋጀ? በግ ነው የሚሰጠው? በግ ብቻ? ኧረ ስንት በግ? 2 በግ። ጎበዝ። አንተ ሶብሳ ማነው ስሟ? ትዕግስት። እሺ የት ነው ያለችው ትዕግስት? በምን ትገናኛላችሁ ታዲያ? ስልኬ። የት? በሞባይል የለ? በምን
ሞባይል እንጂ በምን አይ አባቴ ያለ ሞባይል በአባቴ ስልክ መቼ ትመጣለች ለገና ትመጣለች ትጋባላችሁ ከዛ ትጋባላችሁ ጥሎሽ አዘጋጀ ከብት ነው ሰት አረት ግስት በከባድ ነው የምትዳረው 17 ነው ያዘጋጀው ቀነኒሳ ስሟ ማን ነው ያንተ ሚስት ቃል ኪዳን ነው ቃሊ የት ነው ያለችው አዲስ አበባ እንዴት ተገናኛችሁ በቃ ስለያረንቺ ሱማታ እዚህ እሷ ለረፍት መጣች ከዛ ተገናኛችሁ ከዛስ ለማስቀመጥ በምን ትገናኛላችሁ ስልክ የለ አንተ ከየት ታመጣለህ ስልክ በወንድም ስልክ ትደውልላታለህ መቼ ነው የምትጋቡት ገና ነው ያዘጋጀ ነው ትምህርት ጨርስ ነው ዘርጋ እሷን ነው የምታገባት እሺ አሁን ማለት ነው ረቢራ ቆንጆ ዘፈን ይዘፍንልናል እነሱ ሁሉም ያጨበጭቡልናል እየጨፈርን ለኔም ያሳያችሁኝ እናበቃለን እሺ ናለኝባቲ ሊቁፋታ አንሲዲለ ረቤክ ሲንጋሉ ናማጋጋቱ እንዳራማኑ ከሐበሩ ወለቃደሙቴ ሰይበርባደ ወደቴበጂ ወሉላኮ ረቴና ካናማ ወሉላኮ አረዴና ምኔማለ ወሉላኮ ያዴና ቢና አዋጂና ቡንፈራ አዋሊና ቡንፈራ ወሉላኮ ሮቢ ነንዛኒ ወሉላኮ ዱበሲ ዳራቡ ወሉላኮ አሰንጂራ ናጀዲ ወሉላኮ ካኬና ራኤ ወሉላኮ ያዴና ቢና አዋጂና ቡንፈራ አዋሊና ቡንፈራ ወሉላኮ ያዴና ቢና አዋጂና ቡንፈራ ናዮ ካጀራኒ ጋይ ንልማታኒ